እንደምን አለ ዳና ወይ እንደምን አለ አለን ሃይ እንዴት ነህ እንግዳም good to see you እሺ thank you so much hi beautiful እንዴት ነው ሶሪ በጣም ትንሽ ቆየሁባችሁ አይደል ዶክተር ሃይ እንዴት ነው ታዲያ ሰላም ነው ወይ ሁሉም ጥሩ ሶሪ በጣም ሌት ሆንኩኝ እቺ ወሎ ሰፈር እንትን ዋው ፕሬዝዳንት ቡላት እሺ የእስራኤል ፕሬዝዳንት ወጣት ምክንያት ቢዚ ሆኑ አረ it's okay ሰላም ተነስተል ተጽዕኖ ፈጣሪው ተወዳጁ አዶናይ ወደ መድረክ የሃርት ቱ ሃርት ቺልድረን ኤድ ጉድዊል አምባሳደር በአሜሪካ ማርች 21 ጀምሮ በዲሲ ለሚካሄደው የገንዘብ ማሰባሰቢያ ካምፔን ይህንን ሰርቲፊኬት ከዋና ስራ አስፈጻሚና ከመስራቹ ሞቅ ባለ ጭብጨባ ይረከባል። ሰርቲፊኬቱን ሞቅ አድርጋችሁ ሴሌብሬት አድርጉት። አዶናይ ብርሃኔ የክብር አምባሳደር በሃርት ቱ ሃርት ቺልድረንስ ኤድ አሁን 25000 ልጆች የሚታከሙበት ቀን በእርግጠኝነት መረጋገጥ ይችላል። ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከ30 በላይ ሰዎች አሉ። ምን እንደምናገር አላውቅም እውነት ለመናገር ሁላችሁ ዝም ብላችሁ it's okay። እንግዲህ ዛሬ ማለት ነው የሃርት ቱ ሃርት ፋውንዴሽን አምባሳደር የክብር አምባሳደር ሆኜ ልሾም ነው። ኬኩም አሁን ልንቆርሶ ነው ማለት ነው። በጣም ትልቅ ተአምር እንሰራለን። አሜሪካ መተን ጠብቁን። ትልቅ ታሪክ ነው የሚሰራው። አቶ ብርሃኑ የምትናገረው ነገር ካለ እስኪ አሳልፍ ይልስ። አመሰግናለሁ። አዶናይ በወጣቱ ዘንድ በጣም ተወዳጅና ተጽዕኖ ፈጣሪ በሶሻል ሚዲያ ተጽዕኖ ፈጣሪ የሆንክ ልጅ ነህ። በኢትዮጵያ ደግሞ ያንተንም አላማ የሚደግፍ ከ25000 ህጻናት በላይ በልብ ህመም ይሰቃያሉ። እነኚህን ህጻናቶች ለመደገፍና ለማከም ወደ አሜሪካን ተጉዘን በአሜሪካን የሚገኙ ወንድሞቻችንን ኢትዮጵያውያን ሆነ የውጭ ዜጎችን በማስተባበር ለ100 ህጻናት ልጆች ለማሳከም ታርጌት ያደረገ ጉዞ ነው የምናደርገው። በዚህ ደግሞ ትልቅ ተጽዕኖ እንደምትፈጥር አምናለሁ። እግዚአብሔር የዛን ጊዜ ያሳየን። ከማርች 13 ይጀምራል ካምፔኑ፣ ከዛ እስከ 21 ይዘጋል ማለት ነው። ተዘጋጁ፣ እንመጣለን። let's go ኢስታንቡል ጀነራል ሆስፒታል ዛሬ ካምፔኑን በአሜሪካ ያስጀምራል። ይህንን ውብ ኬክ ማሪዮት ሆቴል አቅርቦልናል። እባካችሁ ሁላችሁም ጠጋ በሉና እጃችሁ ባይደርስ እስኪ ሁላችሁም እናዚያት ሁላችሁም ሁሉም እጁ ጠጋ ና ዶክተር ና ግባ የታባ ጨብጨባ ሁሉ ካሜራ ይዟል ነገር ህጻናትን ልብ ቀዶ ጥገና ለማድረግ ዛሬ በአሜሪካ ለሚጀምረው ካምፔን ከአዶናይ ጋር ተጀምሯል። እንኳን ደስ ያላችሁ። ሞቅ ያለ ተጀምሯል። ነገራችን ላይ የሄርት ቱ ሄርት በአሜሪካን ብቻ አይደለም የተመሰረተው፣ በኢትዮጵያም ፍቃድ አውጥቶ ህጋዊ ፍቃድ አውጥቶ ጨርሷል። የኢትዮጵያውን ኤፕሪል 24 ላይ ከጣሊያን ሀገር መጥተው 50 ልጆች ከሰሩ በኋላ ትልቅ ላውንች እናደርጋለን በኢትዮጵያ ሀገር ያለው ሐኪሞቻችን እንደዚህ ከልብ በሆነ መልኩ መልእክትም ስላስተላለፋችሁ ክቡር ዶክተር ሳሙኤልም እንደዚሁ 20 ሚሊዮን መነሻ ብር ስለሰጡን ለፋውንዴሽኑ የህንፃ ግንባታ በጣም እናመሰግናለን። አሁን ሁላችንም ወደ ግብዣ ስነ ስርዓቱ እንሄዳለን። መንገዱን ነጻ ታደርጉና ሁሉንም ወደ ታላችሁ 4 ዓመት 5 ዓመት በፊት አስታውሳለሁ ካናዳ ያለው ገንዘብ የለም ታዋቂነት የለም ህልም ብቻ ነበረኝ። ይህ ህልም ደግሞ ሙሉ ህልም አይደለም፣ ጭምጭምታ ትንሽ ብልጭ እያለ የሚታየኝ ህልም ነበረ። ለምን እንደሆነ ባላቅም ከህፃናቶች ጋር ለየት ያለ ፍቅር አለኝ። ለነሱ መድረስ እፈልጋለሁ እና አንድ ቀን ግድግዳዬ ላይ እንግዲህ ቀለሙ ተበላሽቷል፣ ሰው መጻፍ እችላለሁ፣ ያን ያህል ውበት የለውም፣ ሰው ላበላሸው ብዬ ህልሜን ልጻፍ አልኩኝ። ምን ብዬ ጻፍኩኝ? አዶናይ በጣም ታዋቂ ይሆናል። ያው ታዋቂ መሆን ፈልግ ነበረ። አዶናይ በጣም ሀብታም ይሆናል የሚል አለ። አዶናይ ቆንጆ ይሆናል የሚል አለ። ከዛ ደግሞ አዶናይ 25000 ህፃናቶች ያግዛል የሚልም አለ ከነዚህ ውስጥ እና አንድ ቀን አስታውሳለሁ ከዚህ ሁሉ ስኬት በኋላ ታዋቂነቱ መጣ፣ ቁንጅናው መጣ፣ ይታባት በገንዘብ የምትሉ ወደ ምን ምፈልግበት ደረጃ ደረስኩኝ። አዲስ አበባ ነው ያለሁት። ከማናጀሬ ጋር ቁጭ ብለናል። 2 ስልክ ተደወለልን። አንዱ ከኢትዮ ኢስታንቡል ሆስፒታል ነው የተደወለው። አንዱ ደግሞ የሆነ
ቤቲንግ ካምፓኒ መሰለኝ which is የቤቲንግ ካምፓኒ ስፖንሰር እንድንሆናቸው ጠየቁን። ሁለቱም ሲደወሉ ባንዱ ላይ በዛኛው ኦፈር የተደረገው ብር በጣም ትልቅ ብር ነው። ከዛ ቁጭ እያሰብኩት ኦኬ ኢምፓክቱ ምንድነው ለወጣቶች እና ከዛ ደግሞ የሆስፒታሉ አንዶልም አየዋት። የዛኔ ስለ ገንዘብ አላወራንም ስለምንም መጥቼ አይዋለው ና ጎብኘው ነው የተባልኩት። እና ኦኬ ይህንን ስፖንሰር ከማድረግ ለምን ወደ ሆስፒታሉ አልሄድምና ለምን አላይም ጀስት ለማየት ነው አላማ አላወቅኩኝ የሆስፒታሉ እና ወደ ሆስፒታሉ ገባው። ልደት ተቀበለችኝ። ሃይ ልደት በጣም አሪፍ ሰው እና አሳየችን በደንብ አድርጋ ሆስፒታሉ የታገዙትም ህፃናቶችን አየው። ከዛ ከአቶ ብርሃኑ ጋር ተዋወቅን ማለት ነው። አቶ ብርሃኑ እንግዲህ መጀመሪያ የነገረኝ ነገር ምንድነው 25000 ህፃናት አሉ በልብ ህመም የሚሰቃዩ እና ወረፋ ላይ ያሉ 25000 ኦ ማይ ጋድ አይምሮ ላይ እንደዚህ ነው የፈነዳው። እኔ ከዛ ተደስቼ ነው የነገርኩት 25000 ህፃናት ማገዝ ፈልጋለሁ ብዬ ጽፍ ያለው እኔ ገና በቃ ከ4-5 ዓመት በፊት ካናዳ ያለው። ስለዚህ ይህ እድል በእግዚአብሔር የመጣ እድል ነው። አሁን የሚሰማኝ እኔ ለዚህ እድል እንደተፈጠርኩኝ ነው እንደተመረጥኩኝ ነው። ስለ ሰርቲፊኬቱም አይደለም አሜሪካ ስለመሄዱም አይደለም ስለ 25000 እነዚህ 25000 ህፃናቶች እኮ በሆነ መንገድ ደርስባቸዋለሁ። የልብም ይሆናል የሆነ ነገርም ይሆናል። ግን ደግሞ እግዚአብሔር ቁጭ አድርጎ አመጣልኝ። ይኸው ቁጭ አደረጋት እና ከዛች ደቂቃ ጀምሮ አላማችን አንድ ሆነ። እኔም ከኢትዮ ኢስታንቡል ሆስፒታል ጋር ለመቆም ከሃርት ቱ ሃርት ቺልድረንስ ኤድ ጋር አጠገብ ሆኜ እነዚህ 25000 ህፃናቶችን ለማገዝ ቃል ገባሁኝ ማለት ነው። እዚህም እንገኛለን ሁላችንም። እና አሁን አንድ ነገር እምላችሁ ምንድነው ከ2 ሳምንት በፊት ስለ ልዑል ቲክቶክ ቪዲዮ አይታችሁ ከሆነ ልዑል በልብ ህመም ይሰቃይ ነበር ለብዙ አመታት ማለት ነው። ቁጭ ብላችሁ ካጠገባችሁ ቁጭ ብታረጉት ልጁ ያለው ጥንካሬ ይሰማችሁ ነበረ። አስቡት እስኪ ለ5 ደቂቃ ሙሉ ሳታቋርጡ ሮጧቸዋል። ከዛ ትንፋሻችሁ ቀኑን ሙሉ እንደዛ ያላችሁ እየተነፈሳችሁ መዋል ትችላላችሁ። ልጁ ቀኑን ሙሉ ሌሊቱን ሙሉ እንደዛ ያለ ነው የሚተነፍሰው። አስቡት ምን ያህል ጥንካሬ እንዳለው። ደግሞ ቀልድ ስትቀልዱ ፈገግ ይላል። ልቤ ውስጥ ተስፋ አገኘው። ሃርት ሃርት የሚለው ነገር ለካስ ይሄ ነው። የሌላ ሰው ልብ ስታድሱ የራሳችሁን ልብም ታድሳላችሁ። ምክንያቱም ሁሉም ሰው የእናንተ መስታወት ነው። ሌላ ሰውን ማገዝ ራስን ማገዝ ነው። ልብህ ከደከመ ሂድና የደከመ ልብ ምን አግዝ ሲሪየስሊ። እና እኔ እውነት በጣም ደስተኛ ነኝ፣ በጣም ዝግጁ ነኝ። ማርች 21 ወደ አሜሪካ ያው መተን ትልቅ ፈንድሬዚንግ ኢቨንት ይኖረናል። ታሪክም እንሰራለን። ማርያም ነች ሁሌ ማርያም ደግሞ ትልቅ ተአምር ያጋጥመኛል ህይወቴ ውስጥ እና ትልቅ ታሪክ እንደምንሰራም እርግጠኛ ነኝ። እነዚህ 25000 ልጆችም በእርግጠኛ ሰላም ጤና ይስጥልኝ። እንደምን አለ? አይ ሰላም ፈጣሪ አለ። አይ ብዙ ህፃናት ህይወት ከመለወጥ አንፃር እርምጃ ስንወስድ እሺ ሰላም ጤና ይስጥልኝ። እንደምን አለ? አለ ሰላም ጤና ይስጥልኝ። እንደምን አለ? ቴንክ ዩ በጣም እናመሰግናለን። ማራታችሁ ቦታ ያዙላችሁ። እንዴት ነህ? አለ እግዚአብሔር ይመስገን ማሪ ቴንክ ዩ ነበር እንቃል እንዴ ነው ቴንክ ዩ እሺ እንዴት ነህ አለን ያስጠበቅኳቸው በጣም ይቅርታ በጣም እሺ እናመሰግናለን። እንኳን ደህና መጣችሁ። አቶ መኮንን ተዋወቀው የቦርዳችን ምክትል ሰብሳቢ። ናይስ ቱ ሚት ዩ አለን እግዚአብሔር ይመስገን። ባለፈው ባንተ ታኬል ከና አብረህት ጋር ብዙ ዲስከስ አድርገን ኦኬ ናይስ ያ ቴንክ ዩ ቦታ ያላችሁ ሰዎች ካላችሁ ቦታ ያዙና እንጀምራለን። በዚህ በቀኝ በኩል ቦታ አለ። ወደዚህ ልትመጡ ትችላላችሁ። በዚህ በቀኝ ሳይድ ብዙ ቦታ አለ። በእኔ በኩል ነው ተጽዕኖ ፈጣሪው ተወዳጁ አዶናይ ወደ መድረክ የሃርት ቱ ሃርት ቺልድረን ኤድ ጉድዊል አምባሳደር በአሜሪካ ማርች 21 ጀምሮ በዲሲ ለሚካሄደው የገንዘብ ማሰባሰቢያ ካምፔን ይህንን ሰርቲፊኬት ከዋና ስራ አስፈጻሚና ከመስራቹ ሞቅ ባለ ጭብጨባ ይረከባል።
ሰርቲፊኬቱን ሞቅ አድርጋችሁ ሰለብሬት አድርጉት። አዶናይ ብርሃኔ የክብር አምባሳደር በሃርት ቱ ሃርት ችልድረንስ ኤድ አሁን 25,000 ልጆች የሚታከሙበት ቀን በእርግጠኝነት መረጋገጥ ይችላል። እግዚአብሔር እጁን የጫነባቸውን ሰዎች እኛ ደግሞ እጃችንን አፋችን ላይ ጭነን ዝም ብለን ነው ማየት ያለብን። እግዚአብሔር ያለ የሌለ ኃይሉን እየተጠቀመበት እየሰራበት ያለ ልጅ ነው። በጣም ብዙ የበጎ አድራጎት ስራ ላይ የተሰማሩ ሰዎችን እናውቃለን፣ እንወዳቸዋለን፣ እናከብራቸዋለን። በየቀኑ ግን አዳዲስ ነገር እየሰራበት ያለው አዶናይ ላይ ነው። በየቀኑ በቀደም ጋሽ ሰሌ አዶናይ አንዳንዴ ደከመኝ በል ሲሉት ሰምቻለሁ። በእግዚአብሔር ጸጋ የተሞላ ሰው አይደክመውም። ሰው ኤቭሪ ሲንግል ዴይ እግዚአብሔር ይጠቀምበታል። የሚገርም ነው። እና አንዳንዴ የማይወድቅ ዛፍ አትነቅንቁ፣ ትርፉ ልፋት ነው። አለመደገፍ ይቻላል።